ባርነትና ባንዳነት እርቃናቸውን አየናቸው። ጂኖሳይድ የምትሉትን ክስ አቁሙ፣ ሴቶች ተደፈሩ የሚባል ነገር እንዳታነሱ የሚሉት ሁለት ታላላቅ ወንጀሎች ጽምዶ የሚባለው የትነግና የሻዕቢያ አዲስ ግንኙነት ሲጀመር ሻዕቢያ ያስቀመጣቸው ቅድመ ሁኔታዎች ነበሩ። ቅድመ ሁኔታዎቹም በትግራይ ሕዝብ ላይ የተፈጸመ ወንጀል በማለት ይፋ ያደረጉት የትግራይ ተወላጅ የሆኑ አክቲቪስቶችና የኤርትራ አምባገነን መንግስት ተቃዋሚ ልሳኖች እንደሆኑ የሚዘነጋ አይደለም። ከሻዕቢያ በኩል ለትነግ የተላለፈው መመሪያ በተዋረድ ትነግ ለሚያስተዳድራቸውና በጀት ለሚቆርጥላቸው ሚዲያዎች፣ አክቲቪስቶችና የማህበራዊ ገጾች ተሰራጨና ሻዕቢያ ጄኖሳይድ ነው፣ ሻዕቢያ ጨፍጫፊ ነው፣ ሻዕቢያ ትግራይን አውድሟል፣ ሻዕቢያ የትግራይ እናቶችና ህፃናት ደፍሯል፣ በኤችአይቪ ኤድስ ባርነት በክሏል ወዘተ የሚለው ክስ ተፋቀለት። የሻዕቢያና የትነግ አዲስ ፍቅር ሲሰማ በወጉ እንኳን ባልደረቀው የትግራይ ንጹሃን ደም ላይ የተፈጸመ ክህደት በግፍ በተረሸኑ የትግራይ ንጹሃን ዜጎች አስክሬን ላይ የመደነስ ያህል ተደርጎ ቁጣ አስነሳ። እነዚያ በሻዕቢያ አለቆች ላይ መመሪያ በማህፀናቸው ውስጥ ባዕድ ነገር የተጨመረባቸው እህቶችና እናቶች በትግራይ የተፈጸመው የጅምላ ጭፍጨፋ፣ በትግራይ ህዝብ ስቃይና ድፍን ትግራይ ላይ የተፈጸመው ያ ሁሉ ግፍ ተረሳና ሻዕቢያ ጻድቅ ሆነ። ውድ አድማጮች፣ ከትናንቱ የጠቅላይ ሚኒስትሩ የፓርላማ ውሎ በኋላ ኢሳያስና ሻዕቢያ ለምን ተነኩ በሚል የሻዕቢያ ተከፋይ ልሳናትና የኢትዮጵያ ባንዲራ ተከናንበው ለሻዕቢያ አደሩ እያሰሙ ያሉትን ጩኸት አስመልክቶ የቀረበው አስተያየት አቅርበናል። ጸሐፊው አቶ ዕቁባይ ሰመረ ሲሆኑ ነዋሪነታቸው አዲስ አበባ ነው። ለጽሑፉ የሰጡት ርዕስ ባርነትና ባንዳነት እርቃናቸውን ታዩ የሚል ነው። በጥያቄ ሙግታቸውን ይጀምራሉ። ጎበዝ፣ ሻዕቢያ በትግራይ የጅምላ ጭፍጨፋ አላካሄድም? ሻዕቢያ በትግራይ እናቶች ጓዳ የተርከሰከሰው የሻዕቢያ ጭፍራና በርበሬ፣ ሽሮ፣ ሊጥ፣ ዱቄት፣ ቡሃቃ፣ ድስት፣ ጭልፋ፣ ገርወይና አልዘረፈም? ሌማት ላይ ተጣብቆ ደረቅ እንጀራ ሳይቀር አላጋዘም? የቤት ጣራ፣ በርና ግድግዳ፣ መስኮት፣ ማገርና ካስማ አልነቀለም? ቴሌቪዥን፣ ሬዲዮ፣ ስልክ አልነጠቀም? ፋብሪክ ነቅሎ አላጋዘም? ማጋዝ ያልቻለውን በቦምብ አላወደመም? ሆን ብሎ የትግራይ ሴቶችን ዕድሜ ሳይመርጥ በኤችአይቪ ቫይረስ አልበከለም? አስገድዶስ አልደፈረም? በእናቶቻችን ማኅፀን ውስጥ ባዕድ ነገሮችን አልከተተም? ደብዳቤም በመጻፍ ማኅፀን ውስጥ ዘር ማንዘራቸውን አጠፋል የሚል ደብዳቤ አላስቀመጠም? ይህ የቅርብ ጊዜ የሻዕቢያ ወጉ አልነበረም። ይህ ሁሉ ዘጉበትና በወቅቱ እንደ አምላክ ቃል ሲሰራጭ የነበሩት ሲኤንኤን፣ ቢቢሲ፣ ቪኦኤ፣ ሮይተርስ፣ ዘጋርዲያን ወዘተ ሚዲያዎች ውሸታሞች ነበሩ። ድምፀ ወያኔ፣ ትግራይ ቲቪ፣ የትግራይ አክቲቪስቶች፣ በዓለም ዙሪያ ደረታቸውን እየደቁ ሲያለቅሱ የነበሩት የትግራይ ተወላጆች ሻዕቢያን ሲያወግዙ የነበረው በፈጠራ ክስ ነበርን? እስኪ ለትዝታ አባ ሰረቀ ብርሃን በወቅቱ ያሉትን ላስታውሳችሁ ይላሉ ጸሐፊው ለሙግታቸው ማስደገፊያ። ኤርትራ ወታደር ነው ትግራይን እያጠፋ ያለ በመረጃ በማስረጃ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለ የኤርትራ ወታደር ነው። ህዝባችንን እየገደለ ያለ የኤርትራ ወታደር ነው። እህቶቻችንን አሕዛብ በሆነ የማያደርጉት እያራከሰ ያለ አብዛኛው የኤርትራ ወታደር ነው። የትግራይን ንብረት በሙሉ ያወደመ የኤርትራ ወታደር ነው። ሀብቱን የትግራይን ሀብት በሙሉ ጭኖ የወሰደ የኤርትራ ወታደር ነው። ንብረት ያለ ኤርትራ ነው። አብዛኛው ንብረቶች የሄዱት የተጫኑት ወደ ኤርትራ ነው። አባ ሰረቀ ብርሃን የሚባሉት ቄስ በወቅቱ በተኩሱ የኤርትራ ወታደር ነው ትግራይን እያጠፋ ያለው፣ በመረጃ በማስያዝ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለው የኤርትራ ወታደር ነው። ህዝባችን እየገደለ ያለው የኤርትራ ወታደር ነው። እህቶቻችን አሕዛብ በማያደርጉት ደረጃ እያራከሰ ያለው አብዛኛው የኤርትራ ወታደር ነው። የትግራይን ንብረት በሙሉ ያወደመ የኤርትራ ወታደር ነው። የትግራይን ሀብት በሙሉ ጭኖ የወሰደ የኤርትራ ወታደር ነው። የትግራይ ህዝብ ንብረት ያለው ኤርትራ ነው። አብዛኛው ንብረቶች የተጫኑት ወደ ኤርትራ ነው ብለዋል። እሳቸው ያሉትንና በወቅቱ የሰጡትን ምስክርነት መካድ ይቻላል? የትግራይ አክቲቪስቶች፣ የውጭ ሀገር ሚዲያዎች፣ የሰብአዊ መብት ተከራካሪዎች፣ ሰለባዎችና የሰለባ ቤተሰቦች በገሃድ ወጥተው ሲናገሩ የነበሩት የሻዕቢያ ግፍ ሐሰት ነበር። የትግራይ ህዝብ ውሸታም ነው ማለት ነው። የትግራይ እናቶችና እህቶች፣ በትግራይ ያሉ የሕክምና ባለሙያዎች ሙሉ በሙሉ ውሸታሞች ናቸው። ሻዕቢያ ጻድቅ ነው እያላችሁ ነው ወይስ የሻዕቢያ የግፍ ክምር በጠቅላይ ሚኒስትር አብይ አንደበት ለዚያው ምስክር ተጠቅሶ ሲገለጽ ወደ ጽድቅ ይቆጠራል እያላችሁ ነው? ለዚህ ነው ባርነትና ባንዳነት እርቃናቸውን ታዩ ለማለት የወደድኩት። እናንተ የሻዕቢያ አውሬ ነው ስትሉ የከረማችሁ፣ እናንተ ሻዕቢያን ከሰይጣን ጋር በማመሳሰል ስትገረሙ የነበራችሁ፣ ዛሬ ሻዕቢያ ለትግራይም ለኢትዮጵያም ህዝብ ክንፍ ያለው መልአክ ነው እያላችሁን ነው። ሻዕቢያ እጁ ላይ ደም የለም፣ በምግባሩም ሌብነት አያውቀውም፣ ህይወቱ ሁሉ የጻድቅ ነው እያላችሁ ነው ወዘተ የሚሉ ጥያቄዎች ለሚያነሱ ምን ምላሽ አላችሁ? ባንዳነትና ባርነቱ ህሊናችሁን ቢደፍነውም ማለቴ ነው።
እስከ ዛሬዋ ቀን ድረስ ስለ ሻዕቢያ አውሬነት ሲነገር ከተፈጠረ ጀምሮ ኢትዮጵያን የሚያተራምስ ሽፍታ ስለመሆኑ ዝርዝር መረጃና ማስረጃ ሲቀርብ በዚህ ደረጃ ያልተቃወማችሁ ዛሬ በምን ሂሳብ ኢሳያስና ጆሌዎቹ አይነኳላችሁ? በዚህ ደረጃ ተልከስክሶ ለኢትዮጵያ መከራ ሲሆን እራፊያም ድሃ ሰገዳችሁ። በዚህ ደረጃ ተልከስክሶ ለኢትዮጵያ መከራዋ ለሆነ እራፊያም ድሃ ሰገዳችሁ። በቅርቡ አቶ ጌታቸው ረዳ ጦርነቱ ከተጀመረ ሻዕቢያ አጋጣሚውን ተጠቅሞ ትግራይን ስለሚያጠቃ ልዩነታችን አቻችለን አብረን እንሁን ማለታቸውን ጠቅላይ ሚኒስትሩ ደጋግመው መክረው ነበር ብለው ሲመሰክሩ አልሰማችሁም? ዛሬ ጠቅላይ ሚኒስትር አብይ አህመድ በፓርላማ የሻዕቢያን ክፉ ተግባር በደፈናው አንስተው በትግራይ የሚፈጸመውን ክፉ ተግባሩን እንዲያቆም አቶ ገዱ አንዳርጋቸውንና አቶ ደመቀ መኮንን እንዲሁም ሌሎች 3 ባለስልጣናትን አስመራ የትግራይ ሕዝብ አትንካ በማለት መላካቸውን ይፋ ማድረጋቸው ያንጫጫችሁ ሳይመሽ የትግራይና የኢትዮጵያ ሕዝብ ይቅርታ ጠይቁ። ባንዳነትና ባርነት አይጠቅምምና ለልጆቻችሁም ክፉ ታሪክ አታኑሩ። አብይ አህመድ ለፓርላማ ሲናገሩ ሻዕቢያን በወቅቱ በኃይል ማስቆም አይቻልም ነበር ብለዋል። ምክንያቱም በእድሜ ለትነግ አቅም የለም ነበር። 2 አስርተ ዓመታት ራሱን ምሽግ ውስጥ ቀብሮ ሻዕቢያን ሲከላከል የኖረ የአገር መከላከያ በክደት ታርዶ ነበር። ወቅቱ ሌላ ጠላት የሚጨመርበት አልነበር። ከዚህ አንጻር መንግስት ሻዕቢያን ለምን አልወጋህም ተብሎ ሲከሰስ የሚችልበት አመክንዮ የለም። በመሆኑም ጊዜው ሲደርስ ምስክር በመጥራት ሻዕቢያ የፈጸመውን በጅምላ ይፋ ሲደረግ እንደ ዜጋ ከመወጋገዝ ይልቅ በቁጭት ደረታችንን በደቃን ነበር። መመኪያችን በክደት ታርዶ የባንዳና የጠላቶቻችን ተላላኪዎች እንዲጨፍሩብን በር መክፈታችን ባስለቀሰን ነበር። የሆነው ግን የተገላቢጦሽ ነው። ከዚህ አውሬ ድርጅት ጋር ከዚህ ኢትዮጵያን ለማጥፋትና ለማተራመስ ቅጥረኛ ሲፈለፍል በመሃል አገር ወኪሎቹን አሰማርቶ የሚሰርቀው ሀብት ከሚተዳደር ማፊያ አሸባሪ እንዲሁም በወንጀልና በደም ከተጨማለቀ ቡድን ጋር ህብረት ተደርጎ እንዴት ቀላቢያችን ተነካ ብሎ ማህበር ከቀላቢያቸው በላይ ወንጀለኛ የሚያሰኝ ነው። እርቅና ሰላም ይሻላል ተብሎ እንጂ የሻዕቢያና ደቀ መዛሙርቶቹ አዲስ አበባ ሆነው ኢትዮጵያ ላይ የሳይበር ዘመቻ የሚከፍቱ በሌብነት የተሰማሩ ከዜጎች ጉሮሮ የሚነጥቁ ማጅራት የሚመቱ ቀደም ሲል ከእርሻ ምርት ጀምሮ የቁም ከብት እየነዱ ሲያልቡ የኖሩ ሰላም ብሎ መሳሪያ ያወረደውን ወታደር ጥርስ አውልቀው ያባረሩ አርመኔዎች ናቸው። በምንም መለኪያ ሊታመኑ የማይችሉ እባቦች ናቸው። የትግራይን ህዝብ ልቡ የማይታወቅ እያሉ በቦታ ስያሜ ይፈርጃሉ እንጂ እንደ ሻዕቢያና ደቀ መዛሙርቶች ያለ ሸለመጥማጥ የለም። ይህንን በዘመናችን ያየነው ሀቅ ነው። ሻዕቢያና ደቀ መዛሙርቶቹ ያበላች ያሳደገች ያጠጣች ሀገርን በባርነት የያዘች በማለት ወንጅለው ከተለዩት በኋላ ዛሬም ድረስ እንደ መዥገር ተጣብቆባት የሚጠባት የሚበሏት ወጨት ሰባሪዎች ናቸው። የከዷት ሀገር ውስጥ በቀበሌ ቤትና በኪራይ ቤቶች አስተዳደር መኖሪያ ይዘው በመንግስት ተቋማት ተቀጥረው ተሽከርካሪ ገዝተው እየነዱና የውጭ ምንዛሬ እያጠቡ የሚፈነጩ ልበ ጥቁሮች ናቸው። ይህ ኮልኮሌና መሪ ለምን ተነካ በሚል መጮህ ከላይ በተዘረዘሩት የኢትዮጵያ ህዝብ ቁስል ላይ አሲድ መርጨት ኢትዮጵያን ከቀይ ባህር አግልሎ እያንዳንዱን ዜጋ ገባሪ ላደረገው ከሃዲ አበጀ ብሎ የማፈንደዳ ያለው ታሪክ ፍርድ ይስጥ። ለማንኛውም በፓርላማ የተነሳው ጉዳይ ትንሿ ናት። ገና ብዙ ጉድ አለ። በአጠቃላይ ማንም ይናገረው ማንም የሻዕቢያና የጭፍሮቹ ወንጀል በኢትዮጵያን ዘንድ ታትሞ የሚኖር ነው። በሌላ ጽሑፍ